ጎሽ ለልጁ ሲል ተወጋ ይላል አበው ሲተርቱ። ትሁቴም እንግዲህ በልጇ መተውበታል። አለሜን ከታገጀችበትና ከመከራ አለሜን አድናለሁ ስትል አለሜን አድናለሁ ከታገተችበት ከሞት መንጋጋ አለሜን አውጥቼ ነፃ አወጣታለሁ ብላና አስባ አቅዳ የነበረችው ትሁት በሌላ በድካማ ጎኗ ገብተዋል። በምን ካላችሁ በልጇ እንግዲህ እስከ ዛሬ በልጇ አቶ ገዙ ወይንም ገዙ ካስፈራራት ነበረ። ልጅሽን ይዣታለሁ አለሜን በተለይ ከዛ ቤት ውስጥ ታስወጣች በኋላ ቀጥታ ወደ ልጇ ነው አይኑን ያደረገው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ ስር እያደረጋችሁ እንድታበረታቱኝ ለምታበረታቱኝ አመሰግናለሁ። እንግዲህ በሰራተኝነት ብላ ከጀመረ ጀምሮ ትሁትዬ በመከራና በስቃይ ውስጥ ነው። በተለይ ደግሞ የታገቱ መከራ የደረሰባቸውን ሰዎች ነፃ የማውጣት ተላይ የተሰጣት ሩህሩህና አዛኝ በሰው ዘንድ ተወዳጅነት ያላት ሀቀኛ ለሀቅ የቆመች ትሁት ከዚህ በፊት እንደምናውቀው የነበረችበት የምትሰራበት የነበረውን ያው እንደምናውቀው ተነ ቲና ጋር ብዙ መከራና ብዙ ስቃይ ካሳለፈች ዲያኒና ቲና አባባን ሊገሉ ብዙ ነገር ካደረጉ በኋላ እሳቸውን ነፃ አውጥታ ዛሬ ላሉበት ደረጃ አድርሳቸዋለች። ከዛ በኋላ በምን ነበር የመጡባት? በዝስ ጎኗ በልጇ መጡባት። ከዛ ቤትም ልወጣ የቻለችው በልጇና በልጇ ምክንያት ነበር። እናማ ከዛ ቤት ደግሞ ወታ ዛሬ አለችበት እናቶ ገዙ ቤት ትገባለች። የምታሳዝነውና ምስኪኗ እንዴት ይህን ሁሉ ህፃን እንዴት ያልሆነ ነገር አንጥተህ ህፃኖችን ትጨርሳለህ በማለቷ ብቻ አለሜ ለብዙ ወራቶች ለአመታቶች ታግታ ሰው ማያያትም እንደዚሁም ደግሞ ለአንድ ልጇ ለናቲ ሞታለች እናት ተብሎ ተነግሮት ናቲም ማመን አቅቶት እውነት ነው ወይ ውሸት እናቴ ሞታለች ወይ ወይንስ በህይወት አለች ወይ በማለት ትብሰለሰልና ትያዝን የነበረው ናቲ እናቱ ስትቀበርም ሆነ አንዳችም ነገር የሞቷን ማረጋገጫ ያላገኘው ናቲ እንደው በሾላ ደፈናው እናቴ ሞታለች ብሎ የወሰነው ናቲ በመጨረሻ ሰዓቷ ግን የእናቱ መኖር ድምጧን እንዲሰማ አደረገው። በማን ካላችሁ በመልካሟና እስከ ስሟ ትሁት የሆነች ቀናና ቀና ልብ ያላት አስተሳሰቧም ቀና የሆነችው ትሁትዬ ማለት ትሁትዬ የሌላውን ነፍስ ለማዳን የሌላውን ባዶነት ለመሙላት የሌላውን ሀዘን ወደ ደስታ ስትቀይር የእሷ ግን ሁልጊዜም ለሰዎች በምታደርጋቸው በክፎችና በመናጢዎች የእሷ ደግሞ ወደ ሀዘንና ወደ ለቅሶ እንደዚሁም ደግሞ ወደ መከራ ከኋላዋ እየተከተሉ ይቀይሩባታል። ዛሬ ላይ የሚሆነው እንደዚሁ ነው። ዛሬም በደካማ ጎና በልጇ ነው አቶ ገዙ የመጣው። በባሌም ብሎ በቦሌ አሳዶ ልጅ መኖሯን ሲያቅ ልጅቷን ያዙልኝ በማለት ልጇን ካስያዘ በኋላ አሁን ምርጫ ሰጥሻለሁ፣ ወይ ልጅሽን ወይ ደግሞ አለሜን ትመርጫለሽ። አለም የሚስቴን መልሽልኝ፣ ልጅሽን ውሰጂ ይላታል። እኔ ልጄንም እመርጣለሁ፣ አለሜንም ደግሞ አሳልፌ አልሰጣችሁም፣ ምክንያቱም አሳልፌ ለሞት አሳልፌ አልሰጣትም በማለት ትሁት ቃሏን አክብራና ለእውነት ቆማ ዛሬ ድረስ አለች። ሁልጊዜም ቢሆን ብዙ ፈተናና ስቃይን ያሳለፈችው ትሁት ከዚህ በፊትም አባባል ለብዙ ወራቶች ከነ ዲያኒ እጅ ለማውጣት ብዙ መከራና ብዙ መስዋዕትነት ከፍላለች። ለዚህም ነው አባባ ዛሬ በትሁት ያልጨከኑባት፣ በትሁት ልክ አባዬ እያለች እሳቸውም ልጄ እያሉ ያሏት በዛ በክፉ ቀን ከዛ ከመከራና ከስቃይ አድናቸው ዛሬ በሁለት እግራቸው እንዲቆሙ ያደረገቻቸው እሳ ስለሆነች ነው። ያው እንደምናውቀው በመጨረሻ ወደ ልጇ ሲሄዱባት ከዛ ቤት ለመውጣት ቻለች። እዚህ ደግሞ ስገባ ተከትላት ገባች። ያቺ የተጎዳችና ለብዙ ወራቶች ፀሐይ የናፈቃት ከሰው ተለይታ በአንዲት ክፍል ውስጥ የተዘጋባት ምስኪኗ አለሜ እዛ ክፍል ውስጥ የተዘጋባት አንዳችም መጥፎ ነገር ሰርታ ወይንም ደግሞ ሌላ ነገር አድርጋ አልነበረም።
አቶ ገዙ ወደ ሀገር በሚያስገባው የወተት ምርት ላይ ራቱን የጨረሰና ለብዙ ህፃናቶች ሞት አደጋ የሆነውን ሲያስገባ በርካሽ ነገር ሲያስገባ እንዴት አይናችን እያየ ይህን ሁሉ ህፃን እንዳልቅ እናደርጋለን? ይህም ማድረግ የለብህም ስትለው ነበር አቶ ገዙ እሷን ወደ ክፍል ማጎር ምርጫ ያደረገው። እውነትን የያዘች ትመነምናለች እንጂ አትበጠስም እንደሚባለው በመጨረሻው የዓለሜ እውነት ወጥታላታለች። መልካምና ትሁት እስከ ስሟ ትሁት የሆነችውን ከዛ ከአባባ ቤት እንደ አባቷ ከምታያቸው ቤት ወጥታ ወደዛ ቤት የላካት የዓለሜ እውነት እና ሀቅ በመኖሯ ነው። ዓለሜ ብዙ የተረፈ ምግቦችና የተራረፉ ምግቦችንና እንደዚሁም ደግሞ ብዙ ነገር ያጣች እንደ ለብቻዋ እየታሰረች ቀኗን እየቆጠረች ያለች በቀን ብንገላት በዚህ እንዲያረጋት እያለ ፍርፋሪት እየተወረወረላት እየተሰቃየች የነበረችን ፈጣሪ ላይ ጠግና አይሰብርም ነውና ነገሩ። የዓለሜ እውነት በመጨረሻ ወደ እውነቱ ወደ እውነት ተብራርቶና ተገልጾ ትሁትዬ ትገባለች። ትሁትዬ እንግዲህ ለመጀመሪያ ጊዜ እዛ ቤት ውስጥ ስገባ ይህን ክፍል እንዳከፍቺ ወደዚህ ክፍል እንዳመጪ በማለት ነበር አቶ ገዙ ያስፈራራት። እንደዚሁም ደግሞ የገዙ ሚስት ምግብ የተረፈ ምግብ ወይንም ሳህን ላይ አድርጊልኝ ትላታለች። ሳታይል እየወሰደ የመስጠት ነበር። ሆኖም ግን ትሁት በመከታተሏና ሁልጊዜም ጥርጣሬ በመግባቷ በመጨረሻ ዓለሜን ልታያትና ልታገኛት ቻለች። ትናንትና የተረፈ ምግብ የሚጣልላትና ቤት ውስጥ ብቻዋን ተዘግቶባት የነበረችው ዓለሜ ትንሽ ጭላንጭል ፈንጠቅ አለችላት። እያደር ሆነና በመጨረሻ ከዛ ከታጎረችባት ክፍል ለመውጣት ፈጣሪ ወደድና ፈቀደላት። ዛሬ ላይ ዓለሜ በሰላም ህይወቷ ፈጣሪ መስገን ብላ የምጓጓለትን ናቲን ልጅን እባክህ አሳየኝ እያለች አባባን እየጨቀጨቀች ነው። ግራ የተጋባውና መፍትሄ እያጣው ደግሞ አቶ ገዙ የትሁትን ልጅ ይዤልሽ እየመጣሁ ነው፣ ልጅሽን ወደ ቤት ይዤ እየመጣሁ ነው በማለት ደውሎ ይነግራታል። እሷም እየበረረች ወደ ቤት ሄድና በሩን ከፍታ ስትገባ ግን ልጇን ልታገኛ ለጊዜው አልቻለችም ነበር። በመጨረሻ ልጇን ይዞላት መጣ። ትሁቴም ልጇን አቀፈቻት፣ ሳመቻት፣ አሸተተቻት፣ አለቀሰች። እሱ ብቻ አይደለም የገዙ ሚስትም አዘነች። ሆኖም ግን ገዙ ታዝኛለሽ ወይ? ምንድን ነው አንቺ የምታዝነው ምንድን ነው ብሎ አላት። እሷም እንዱ ዝም ብዬ ነው አለች። እኔ ለአንቺ አዝናለሁ፣ አንቺ ለእኔ ብቻ ታዝኛለሽ። ከዛ ውጪ ለማንም ማዘን ሆነ አንዳች ነገር ማድረግ የለብሽም የሚል ማስጠንቀቂያ ለባልተቤቱ ሰጣት። ነገ ምን እንደሚያደርግና ምን እንደሚወስን ባናቅም ገዙ አቶ ገዙ ለዛሬውን እንግዲህ ለዕለቱ ትሁትን ከልጇ ጋር እንድትገናኝ ልጇንም አቅፋት እንድትስማት እንድታሸታት አብራትም እንድትተኛ ፈቅዶላታል። ቀጣይ ምን እርምጃ ይወስዳል የሚለውን አብረን የምናየው ይሆናል። ለመጀመሪያ ልጇን ስታገኛት በጣም ከባድ ነበር። አስባችሁታል? እንፈልጥብሻለን፣ እንገልብሻለን ስትባሉ በመጨረሻ እጃችሁ ስገባ ልጃችሁ በጣም ከባድ ነው ስሜቱ። አነባች። የኔ አበባ፣ የኔ እምቦጥ በጣም ይቅርታ አድርግልኝ፣ ቀጣሁሽ፣ በጣም ይቅርታ አድርግልኝ ትላታለች። አይዞሽ፣ አታልቅሺ፣ አሞኝ ነበረ፣ መርፌ ወጉኝ፣ አሞኝ ነበር። እንዴ አሞሽ ነበር እንዴ አለች ትሁቴ። አዎ አለች ልጇ። ወይኔ ልጅ ወይኔ ልጅ ብላ ከማንባት ውጭ አንዳችም ነገር ማድረግ የማትችለው ትሁትዬ እያነባች ነበር። ሆኖም ልጅቷ አይዞሽ አታልቅሺ፣ አሁን እኔ በጣም ደህና ነኝ፣ አይዞሽ አታልቅሺ በማለት ልጇም እቅፍ አረገች። ገዙ ጠራት። ነይ ትሁት አላት። አቤት፣ ምን ፈለግ? ምን ልታዘዝ አለችው። እናቴ ጋር ደውለሽ እንዳይመጣ አድርጊው፣ ዛሬ ወደዚህ ቤት ናቲ እንዳይመጣ አላት። እንዴት አለችው። አይ እንዴት እንደምታረጊ አላቅም፣ ብቻ ደውይና እንዳትመጣ ብለሽ ተናገሪ፣ እንዴት የሚሆን እንዳይመጣ ብለሽ ተናገሪ አላት። ትሁቴም አነሳችና የተባለችውን መፈጸም ግዴታዋ ነው።
ወደ ሳይሆን በግዷ መፈጸም ስላለባት ስልኳን አነሳችና ወደ ናቲ ጋር ደወለች። አሎ ካለ በኋላ ናቲ እንዴት ነህ? ዛሬ ወደ ቤት እንዳትመጣ አለችው። ናቲም እንዴ ለምንድን ነው ማልመጣው አላት። አይ ዛሬ እንዳመጣ ነው ምልህ፣ ዛሬ እንዳመጣ ስትለው አስፈራርቶሽ ነው? በቃ እንዳይመጣ በይው፣ እንዳይመጣ አድርጊ ተብለሽ አስፈራርቶሽ መሆኑ ነው አላት። እንደውም ማን ያስፈራራኛ ብለህ ነው? አስፈራርቶኝ አይደለም ግን አንተ እንዳመጣ። በመጨረሻም የአንድ ቀን ጊዜ ያለሽ አላት። አቶ ጊዜ ተውትን። ለምን አለችው። ልጅሽን የማየት እባክህ አትጨክንብኝ፣ እባክህ አትጨክንብኝ፣ ልጅ አለህ እባክህ አትጨክንብኝ አለ። እኔ እኮ እሺ ብያለሁ፣ አንቺን እሺ እምቢ አልሽው። እኔማ እሺ ብያለሁ፣ አንቺን እሺ እምቢ አልሽው። ዛሬ ማታ ወይ ነገ ያለችበትን ዓለም ያለችበትን ሚስቴን አሳልፈሽ ስጭኝ፣ ከዛ ደግሞ እኔ ልጅሽን እሰጥሻለሁ። በቃ አለቀ። እኔ ልጅሽን እሰጣለሁ፣ አንድ ቀን ብቻ ነው። እሺ አለችው። አስቢበት፣ የማይሆን ነገር እንዳታረጊ። ከበሩ ጀምሮ ብዙ ሰው አለ፣ ግራ ቀኝ ሰው አለ። ተናግሬያለሁ። አንድ ነገር ታረግሽ ከትርፍሽ ልክ ኪሳራሽ ይበዛል። ዙሪያውን ሰው አለኝ፣ ዙሪያውን ሰው አስቀምጫለሁ። መጥፎ ነገርና ጅል አረጋለሁ ብለሽ እንዳትሳሳች። ለእኔ ለጊዜ አይደለም ለራስ ትሁት የእሷ የሆነውን ያለም የሆነውን ነገር ሁሉን ነገር ነጥቃታለሁ። ግን የምነግርሽ ነገር እኔ ጊዜን በደንብ ጠንቅቄ አውቀዋለሁ ቤቲ፣ የጊዜ ባልተቤት። ስለዚህ እምልሽ ነገር ቢኖር ልጅሽ ምረጭ። ጊዜ ምንም ነገር የማድረግ አቅም አለው፣ ክፉም ነው፣ አይራራም። እኔ የምነግርሽ ነገር ቢኖር ልጅሽ ምረጭ አለቻት። እንግዲህ ጊዜ ዓለምን አሳልፋ ካልሰጠቻት የትሁት ልጅ አደጋ ላይ መሆኗ ነው። ቀጣይ ፓርቲ ይዤ እመጣለሁ። ላይክ ሰብስክ